ሶስት አይምሯችን እየጎዱ ያሉ ግን ደግሞ የማይመስሉን ነገር እናወራለን። ስፔሻሊ ደግሞ ሶስተኛው እየጎዳን ያለ ነገር ነው። የመጀመሪያው ስሜታችንን አለማሳየት ነው። አንዳንዴ ከኔ ይቅር በማለት አንዳንዴም ደግሞ ልተወው በማለት ካናሳይ እንቀራለን። በኋላ ግን ተጠራቅሞ ሲወጣ አላስፈላጊ የሆነ ኤነርጂ እንጠቀማለን ማለት ነው። በዛ ውስጥ ደግሞ ከሰው ጋር ያለንን ሪሌሽንሺፕ ያበላሽብናል። ሁለተኛው ደግሞ የራሳችንን ህይወት ከሰዎች ጋር ኮምፔር ማድረግ ማወዳደር ነው። ይሄ ነገር ምን ያደርገናል? የራሳችንን ህይወት እንድንረሳ፣ ግራውንዳችንን እንድናጣ ያደርገናል። ስለዚህ ይሄን መሆኑ ደግሞ የራሳችንን ደስታ እንዳናጣጥም፣ የራሳችንን ነገር እንዳናይ ያደርገናል ማለት ነው። ሶስተኛው እና የመጨረሻው አብዝቶ ለሰው መገኘት ነው። አብዝቶ ለሰው የሚገኝ ሰው፣ ሁሌ ለሰው የሚተርፍ ሰው ቅሬታና ምሬት ይመጣል በህይወቱ ላይ ማለት ነው። ስለዚህ ብዙ ጊዜ የሆነ ትልቅ የደረሰብን ነገር ሳይሆን አእምሯችንን የሚጎዳው በትዕግስት የምናልፋቸው ነገሮች ናቸው። ስለዚህ አእምሯችንን ጠብቀው እንንከባከብ።